ማይ ትልቅ ደስታ ነው። አባታችን ስቋል። ለዛ ነው የምንስቀው። መንፈስ ቅዱስ በልባችን ስላለ ለዛ ነው። እኔ አላቅም ይሁንና ክብር ለኢየሱስ ይሁን። ነገሩን ሊመርዶ ለዚያ ለጠላቴ ወጥመዱ ተሰብሮ ማምለጥ መፈታቴ ዳግም ላያስገባኝ ላልገባ በእጁ እግዚአብሔር አስቦኝ አዳነኝ በልጁ አመለጥኩት መሃላው በቀራንዮ ጎልጎታ በዚያ ተራራ አመለጥኩት መሃላውን ቃል ኪዳኑን አፈረስኩት አዲስ ኪዳን አደረኩኝ ከኢየሱስ ጋር በጎልጎታ ቀራንዮ በዚያ ተራራ ነገሩን ሊመርዶ ለዚያ ለከሳሼ ወጥመዱ ተሰብሮ ማምለጥ መፈታቴ ዳግም ላያስገባኝ ላልገባ በእጁ እግዚአብሔር አስቦኝ አዳነኝ በልጁ አመለጥኩት መሃላውን ቃል ኪዳኑን አፈረስኩት አዲስ ኪዳን አደረኩኝ ከኢየሱስ ጋር። ሃሌሉያ! ኢየሱስ ጌታ ነው። ለመጮህ ቦታው ስላልተመቼ ነው። ብጮህ ደስ ባለኝ። ጌታ የልቤን ያውቃል። እንኳን ተወለድ። ጌታ ኢየሱስ ይባርክ። ተባረኩላችሁ። እንደዚህ ብዙ ተናግሬ አላውቅም። ለብዙ ሰው ጌታ ይባርካችሁ ሁላችሁ። ኤርሚሻ ዛሬ በቪዲዮ የለም እንዴ? ይህንን የጠዋት ፊት ካሳየው አንተ ራሱ ደንግጠህ ቤቱን ተዘጋዋለህ። የጠዋት ችግር የለም ለሴት ልጅ ነው። የጠዋት ፊት ነው። እግዚአብሔር ይባረክ። ንግግሬን ከመናገሬ በፊት ሰላምታም ከመስጠቴ በፊት የሆነ አንደኛ ጢሞቴዎስ መጽሐፍ ምዕራፍ 1 ቁጥር 15፣ 16 እና 17 ሶስቱን ቁጥር አንብበውና እዛ ሰላምታ ለወንድሞችም እሰጣለሁ፣ ደስታዬን እገልጣለሁ። እግዚአብሔር ይባረክ። አንደኛ ጢሞቴዎስ መልእክት ምዕራፍ 1 ቁጥር 15፣ 16 እና 17 ኢየሱስ ወደ ዓለም መጣ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ የዘላለምን ሕይወትን ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። ብቻውን አምላክ ለሚሆን ለማይጠፋው ለማይታየውም ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን ይላል። አሜን። አጭር ምስጋና ካመሰገንኩ በኋላ ሰላምታዬን እቀጥላለሁ። የተፈራው ታላቁ ንጉሥ፣ የዘላለም ንጉሥ፣ ኃጢአተኞችን ሁሉ የሚወድ ለኃጢአተኞች ለበደል ኃጢአታችን ሊሞት ወደዚህ ዓለም የመጣው ስላንተ አውቃለሁ። እህቴ ነቢይት ብርቱካን እንዳመሰገነች እዚህ ያሉ ቅዱሳን ሁሉ እንዳመሰገኑ እናመሰግናለን። የተወደድክ ቅዱስ አባት እግዚአብሔር የፍጥረታት ሁሉ ጌታ በልጅ በጌታ በኢየሱስ ክርስቶስ ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲደርሱ የምትወድና የምትፈቅድ ልጅህን ወደዚህ ዓለም የላከው ለእኔና ለዮኒ እዚህ ለተሰበሰበ ለእኛ አይነት ኃጢአተኞች ለዓለም ሁሉ ልጅህን ቤዛ መድኃኒት አዳኝ አድርገህ ልከዋል። የላከውን ልጅህን ኢየሱስ ክርስቶስን ዛሬ ዮኒ በልቡ አምኖና በአፉ መስክሮ ወስኖ እንዲከተል ለሕይወት የሚሆን ንስሐን ስለሰጠኸው እጅግ አድርገን እናመሰግናለን። ለእኛም የራራህልን የደረስክልን አንተ ነህ ጌታ ኢየሱስ። ነፍስህን ቤዛ አድርገህ በመስጠት የወደድከን፣ ሞታችንን የሞትክልን፣ ሕይወትህን የሰጠህን፣ እኛ በአንተ ምትክ ሆነን የእግዚአብሔር ጽድቅ ተብለን እንድንጠራ አንተ በእኛ ምትክ ሆነህ ኃጢአት ተብለህ በመስቀል ላይ ተሰቀልክ። ስለዚህ ውለታ የምንከፍል የለም። ክብር ተመስገን ብቻ እንላለን። ወንድማችንን ዮኒን ዛሬ ወደ መንግስት ስለጠራው፣ በእኛ ላይ ስለደመርከው፣ ወደ ብርሃን ስለጠራው፣ ከጨለማ ስላወጣው፣ ከሞት ስላስመለጥከው፣ ወደ ህይወት ስላመጣው፣ ከሰይጣን ባርነት ከኃጢአት ባርነት በኢየሱስ ክርስቶስም ወደ ፍቅር ልጅ መንግስት ወደ አንተ ስላፈለስከው፣ ገናንነትና ዋነኞች የነበርነን በዚህ ዓለም ውስጥ የነበርን ኃጢአተኞች ሰው ዞር ብሎ እግዚአብሔር በኢየሱስ ክርስቶስም ጌታ ሆይ የሚያማን ነገር ግን በፊታችን ኃጢአትን ስናደርግ የሚያመሰግነን ዞር ብለው ግን ጌታ ሆይ የኛን መልካምነት ሳይሆን የኛን መጥፋት የኛን በህይወት መኖርን ሳይሆን የኛን በህይወትን መጥፋት የሚመኝልን ክፉ ዓለም ውስጥ ነበርን ያለው። ከዚህ ክፉ ዓለም የዋጀህን ጌታ ለዘላለም ቅዱስ ስም የተባረከ ይሁን። ስለ ወንድሜ ስለ ዮኒ እጅግ አድርጌ አመሰግናለሁ። ዛሬ እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስም ዳግም ባንተ በመንፈስህ በቃልህ በኢየሱስ ክርስቶስም
መታጠብና መታደስን ስለሰጠኸው ክብር ሁሉ ላንተ ይሁን። ስለ ልጆቹ፣ ስለ ባለቤቱ፣ ስለ ጓደኞቹ በቅርብ በርቀት ስለሚያውቃቸው ሁሉ እግዚአብሔር በኢየሱስ ክርስቶስም አሁንም ጌታ ሆይ ለሌሎች ሁሉ ምሳሌ ይሆን ዘንድ ልክ ቅዱስ ጳውሎስ እንዳለ ሌሎች በስምህ ለሚያምኑ ምሳሌ ይሆን ዘንድ ለእኔ ምሕረትን አገኘሁ ብሎ እንዳለ እግዚአብሔር በጌታ በኢየሱስ ክርስቶስም ጌታ ሆይ ስለዚህ ስላደረከው ነገር ሁሉ እናመሰግናለን። ገናንነት ክብር ለስምህ ይሁን። በኢየሱስ ክርስቶስ ቅዱስ ስም ጸለይን። አሜን፣ አሜን፣ አሜን። እግዚአብሔር ይባረክ። ሰላም ብያለሁ ቅዱሳን ወገኖች በሙሉ። እቴ ነቢይት ብርቱካን ከብዙ ጊዜ በኋላ በድምፅ እንደገና ሰማሁሽ። ወንድማችን ቅዱሴ፣ እህቶች እዚህ ያላችሁ ወንድሞች ስማችሁን እንዴት ነው? ሰብልዬ፣ ኦኬ፣ ቡካ፣ ኦኬ፣ ሙሌ፣ ያንዳንዶቻችሁ እሺ፣ ምስጌ፣ ምስጋና፣ ሂው ተባያት፣ ሌሎች እዚህ ያላችሁ 9200 ሰዎች እግዚአብሔር አምላክ ይባረክ። ጌታ ይመስገን። በጣም ነው ደስ ያለኝ ሆነ ለእንዲህ አይነት ውሳኔ እንድትወስን የተባረከው ጌታ መንፈስ ቅዱስ ለሰዎች የህይወትን ንስሐ ሲሰጥ ትክክለኛ አነካክ ሲነካ እንዲህ ያደርጋል። አሁን አንተ ህይወት ላይ የሚታየው ማለት ነው። በአንድ ሳምንት ውስጥ መነጋገሪያ አድርጎህ ቤት በከፈትኩበት ጊዜ ሁሉ ሰዎች አንዳንድ ጊዜ መጥተው ምን ይላሉ? እንዴት ነው ያልተሳደበው? ስንት 5 ቀን ሆኖ አልተሳደበም ምናምን ነገር ብለው ጌታ ገና መነጋገሪያ ያደርገዋልና አልሞስት አሁን 10 ምናምን ቀን አለፈ አይደል? እኛም እየቆጠርን እኮ ነው። 13 ያዝልኝ 13 ጌታ ይባረክ። እግዚአብሔር ይባረክና ጌታ ሲነካ እንግዲህ የሰውን ህይወት ሲነካ እንደዚህ ነው። እዚህ ትላላችሁ ሰዎች አላስረዝምም። እግዚአብሔር ሲነካ እንደዚህ ነው። እግዚአብሔር ሲነካ እንደዚህ ነውና ለዚህ ላንተ መዳን በጣም ተክተው የጸለዩ ሰዎች አሉ። እግዚአብሔር አምላክ ይባርካቸው። በተለይ እህታችንን ነቢይት ብርቱካንን በጣም ደጋግመህ ስጠራት ነበር። እህቴ ጌታ እግዚአብሔር ዘመንሽን ይባርክ። በእውነት ምሳሌ ስለሆንሽው በመደወል በመጠየቅ በመጸለይ እዚሁ አደባባይ ላይ ነግሮናል። እኔ እንደውም እንደዚህ እንደምትደዋወሉ አላውቅም ነበርና እና ጌታ እግዚአብሔር ዘመንሽን ይባርክ። በጣም ሰላንችም እግዚአብሔር እጅግ አድርገን እናመሰግናለን። ክብር ምስጋና ለእግዚአብሔር ይሁን። እኔ ምናልባት እዚህ ውስጥ ያላችሁ ቅድም እህቴ ነቢይት ብርቱካን እየጠራች ነበር። ጌታን ለመቀበል የምትፈልጉ ሰዎች ካላችሁ፣ እውነተኛ ውሳኔ ለመወሰን የፈለጋችሁ ሰዎች ካላችሁ በያላችሁበት ቦታ ላይ ተንበርካችሁ ጌታን ይሄን የህይወትን ጌታና አዳኝ የሆነውን ኢየሱስ ክርስቶስን ብትቀበሉት የዘላለም ህይወት ይሆንላችኋል። ከጥፋት ወደ ህይወት ትመጣላችሁና ይሄንን ውሳኔ የወሰናችሁ ሰዎች በኋላ እህታችን ጸልይላችኋለች። አንዳንዶች የምትቀልዱ ሰዎች አላችሁ። እዚህ ሁሉንም ማስገባት አይቻልም፣ ራሱ አይፈቅድም፣ ፕላትፎርሙ አይፈቅድም። ወይ ደግሞ በያላችሁበት አካባቢ ላይ ባሉ የኛ የወንጌላውያን አማኞች ከኢትዮጵያ ውጭ ቢሆንም ከኢትዮጵያም ውስጥ ያላችሁ አጥቢያ አብያተ ክርስቲያናት ሄዳችሁ ጌታን ለመቀበል ትችላላችሁ። ካልሆነም ደግሞ በውስጥ ብታገኙንም ጌታን ለመቀበል ፈቃደኞች የሆናችሁ ሰዎች ካላችሁ ልንጸልይላችሁ እንችላለን። እና እግዚአብሔር አምላክ ይባርክ። በጣም ደስ ብሎኛል ዮኒ፣ በጣም ደስ ብሎኛል። እንኳን ለዚህ ለውሳኔ ቀን እግዚአብሔር አበቃ። ክብር ለጌታ ይሁን እና ተባረኩ ወንድሞች እህቶች፣ በጣም ነው የምወዳችሁ። ቴንኪው። ጸጋ ይብዛላችሁ ዮኒ። ቴንኪው። በውስጥ አውራለሁ፣ ደውላለሁ ዮኒ። ቴንኪው። ማት ሰው ነው ያለው ጌታን የሚቀበሉ ደስ ይለኛል። ዛሬ ግን ቀጥል። ችግር የለውም። መጸለይ እንችላለን። እሺ፣ ለጌታ ለሚቀበሉ ሰዎች እንደምታውቀው ወንድምነት ታውቃለህ፣ 7 ቁጥር የጻፉ ሁሉ ሰዎች ጌታ ሊቀበሉ አይደሉም። አንዳንዶቹ የሚቀልዱም አሉ። የሚቀልዱ ስላሉ እዚህ ፕላትፎርም ላይ ለመግባት ይፈልጋሉ እና እኔ እነግርሻለሁ ብዙ የፕላትፎርሙን ብዙ ስለማታውቂው ጌታን ከፈለጉ ራሳቸው ይቀበሉታል። ላዳኛ አድርገው ቅድም ስትጸልይ አብረው ተቀብለዋል። ሰዎች ወይ አንድ ነገር ተናግሬ ስፍራውን ለሌላ ሰው ደግሞ ልልቀቅ፣ ሌላ ሰው እንድታስገባ። ይቅርታ ቅዱሴ ሶሪ። ዛሬ ዓለም እየሰማኝ አንድ ነገር ማለት ትፈልጋለሁ። ዮኒ እና ዮኒ የምንተዋወቀው እንግዲህ ሶሻል ሚዲያ ላይ ነው፣ በፌስቡክ ነው እኛ የምንተዋወቀው። እና ብዙ ሰዎች የሆነ ነገር መናገር ሲፈልጉ ዮኒ የሆነ ነገር ሲያደርግ በፕሮቴስታንትም ይሁን ሌላውም ይሁን ፍሬንድሽ ሰብሊ ፍሬንድሽን say something ፍሬንድሽን አናግሪው። አንዳንዱ ደግሞ የሚያሸማቅቀኝ እየመሰለው የሆነ ነገር ስል ዩ ኳሊፋይ ለነ ዮኒ ማኛ ይሉኝ ነበርና ደስ ይለኝ ነበር። ያኔም ዓለም ያው ያልኳቸውም ሰዎች ስለሚያዳምጡኝ ነው እዚህ ጋር በጣም ደስ ከሚለኝ ነገር አንዱ
እንግዲህ ኢየሱስ ደግሞ ምርጡ ኢየሱስ የተናቀም ሁሉ ከሆነ ቦታ ነው ሁላችንም ሰብስቦ ያመጣንና የዮኒ አደባባይ ላይ ስለታየ ነው። እያንዳንዳችን ደግሞ በየጓዳው ጌታ ሲከፍተው ወይ ዮኒማ ገና አልደረሰበትም እንላቸው። ዮኒ በንግግር ነው፣ ሌሎቻችን ደግሞ በድርጊት የምናደርጋቸውን ጉዳችንን ድብቅ አድርጎ ጥብ አድርጎ ሌላ ሰው አድርጎ ሚዲያ ላይ ሲያቀርበን ወይ የእነንትና ፍሬንድ ይሉን ነበረ። ዛሬ ዓለም ደግሞ እያየ ከፍሬንድነት ወደ ወንድምና እህትነት ላደረሰን ድንቅ ለሆነው በኢትዮጵያዊነት አይደለም በሀበሻነት አይደለም በሰማያዊ ደም ለዋጀንና ላያያዘን ሚክስ ላደረገን ወንድሜ ስልህ ያኔም አላፈርኩብን ፍሬንድ ስባል ዛሬ ደግሞ ወንድሜ የኔ ወንድም በዛ ላይ ደግሞ አንድ ሰፈር ልጆች ነን ወንድሜ ዮኒዬ አም ሶ ፕራውድ ኦፍ ዩ አም ሪሊ ሃፒ የኔን አባት የኔን ጌታ የኔን ንጉስ ያንድ አባት ልጆች ስለሆነን ዛሬ ዓለም ሁሉ ይስማልኝ አገር ሁሉ ይስማልኝ አም ፕራውድ ኦፍ ዲስ ጌታ ኢየሱስ ይባረክ እወድሃለሁ ሁላችሁንም እወዳችኋለሁ ያንድ አባት ልጆች ነን ሂዝ ማይ ብራዘር አሁን ተባረኩልኝ ከፍሬንድ አልከን ሆነናል ለቤተ መግባት የፈለገ እሺ ብዙዎችን አልችልም እኔም መሄድ ስላለብኝ ነው ትልቁን የጌታ ልጅ መሆኔን እንዲያውቁልኝ ለምን ብዙ ሰው ኦልሞስት 800,000 የሚሆን ወዳጆችም እንደገና መደብራቸውም ሰዎች ሆላ ያርጉኛል እና ያንን ሁላ ስለማልችል ግን መጥቼ ማሳወቅ ስላለብኝ ለዛ ነው ያንን ያደረኩት እኔ ብቻ ሳልሆን ሌሎቹም እኔን አይተው እንዲድኑ ለማድረግ ነው በክርስቶስ መሆን ሌላ እያለና በክርስቶስ መሆን ሰላም እንደሚሰጥ በክርስቶስ ስትሆን ሰውን ሳይሆን አምላክህ በክርስቶስ ስትሆን ለሰው የምታዘን እንጂ ሰውን የምታሳዳ አትሆንምና ያን ነገርን እንዲያዩልኝ ለማድረግ እንጂ ክርስቶስ በውስጤ ካለ ብዙዎች የምትመሰክሩ ናቸው። ግን መኖር ጋር ነው ጥያቄው። ክርስቶስ እሱን ረድቶኛል። ስሙ ይባረክ። እሱን ለማለት ነው። ቅዱስ ወንድሜ ቀጥል ሊሆን በፊትም ጀምሮ የኔን ጥሩ ነገር ፖስት የሚያደርግ ወዳጄ ነውና ለቅዱሴ ቃላት የለኝም። በፊትም ሙሌ ያው እኔ ማለት ነኝ ያው በእንትን እሱ አይሳደብም እንጂ በጨዋታ በምናምን የኔ ኮፒ ነው ሙሌ ወንድሜ። ኤኒዌይስ ወደ ቅዱሴ እንሂድ። ከቤኪ ጋር ስናማ ነበር። በቃ ይሄ የወንድምነት ፍቅር እየጨመረ መጣና አሁን የአንድ ዜጋ ማለት የአንድ መንግስት ዜጎች ሆነናል። ጌታ ይባረክ። እኔ አንድ ቃል ተናግሬ ብቻ ከዛ ወርዳለሁ ሌሎችም እንዲገቡ። ሮሜ ምዕራፍ 8 ቁጥር 33 ላይ እንዲህ ይላል፣ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው?